السلام عليكم ورحمة الله وبركاته ودنا የተከበራችሁ የተወደዳችሁ ፕሮግራማችን ተከታታዮች እንዴት ናችሁ? የጋብቻና ፍቅር ከተኛው ፕሮግራማችን እነሆ ክፍል 10ን ይዤላችሁ ብቅ ብያለሁ። ክፍል 10 ከባልሽ ቤተሰቦች ጋር ተስማሚ። በጋብቻ ህይወት ውስጥ ከሚከሰቱ ችግሮች አንዱ ባል ቤተሰቦችና በሚስት መካከል የሚፈጠር አለመግባባት ነው። አንዳንድ ሴቶች ከባላቸው እናት እህትና ወንድሞች ጋር ጥሩ ግንኙነት አይኖራቸውም። ከባሏ ቤተሰቦች ጋር የማትስማማ ሚስት ሙሉ በሙሉ የባሏን ትኩረት የሷ ብቻ ለማድረግ ስለምትሞክር ባል ሌላው ቀርቶ ለእናቱ እንኳን ትኩረት የሚሰጥበት ጊዜ ያጣል። እና ደግሞ የልጃቸውንና የሚስቱ አዛዥ መሆን ይፈልጋሉ። ልጃቸውን ከዚች ሚስት በማላቀቅ እርሱ ሙሉ በሙሉ የማትይዝ ሌላ ሚስት እንዳገባ የሚችሉትን ሁሉ ያደርጋሉ። በእርሷ ላይ ውሸት ሊፈጥሩ ይችላሉ ወይንም ስህተት መፈለግ ይጀምራሉ። ይህ አይነቱ ሁኔታ ለጭቅጭቅና ጥላቻ በርም ይከፍታል። ሁሉም አንድ ቤት ውስጥም የሚኖሩ ከሆነ ችግሩ ይበልጥ አሳሳቢ ይሆናል። ችግሩ የሚፈጠረው በሁለቱ ሴቶች መካከል ቢሆንም ተጠቂ የሚሆነው ደግሞ ወንዱ ብቻ ነው። ከማል ሆኖ የሚዋለልበት አጣብቂኝ ውስጥም ይገባል። ሚስቱ ማንም ሰው ጣልቃ ሳይገባባት በነፃነት መኖር ትፈልጋለች። እርሱም የእርሷን የህይወት አጋሩን ፍላጎት ማሟላትና የትዳር ህይወቱን ማሳመር እንዳለበት ያስባል። በሌላ በኩል ደግሞ የወለዱትና ለፍተው ያሳደጉት ቤተሰቦቹ በደከሙ ጊዜ የወለዱትንና የለፉትን የእርሱን ድጋፍ እንደሚሹና እነርሱን ችላ ማለት አግባብ እንዳልሆነ ይረዳል። ከዚህ በላይ አሁንም ቢሆን አንድ ችግር ቢገጥመው ከቤተሰቦቹ በላይ ቀድሞ ሊደርስለት የሚችል ማንም የለም። ስለዚህ ከየትኛው መሆን እንዳለበት ለመምረጥም በጣም ይቸገራል። ምንም እንኳን ቢሆንም ከሁለቱም ጋር ተስማምቶ መኖር ይኖርበታል። ይህ ችግር ለማቃለል ብቸኛው መፍትሄ በሚስት እጅ ነው ያለው። ሚስት ብልህና አስተዋይ መሆን ይኖርባታል። አማቷን የምታከብር ምክራቸውን የምትቀበልና ለእርሳቸው ታዛዥ ከሆነች አይጠሏትም። እንደውም የሷ ትልቅ አጋዥ ይሆናሉ። ይህ በመሆኑ ባሏም እፎይታ ያገኛል። አንድ ሰው በራስ ወዳድነትና ግትርነት ሰውን ከማራቂ መልካም ባህሪንና ትህትናን በማሳየት ብዙ ሰዎችን ቢያማከር ብዙ ነገር ያተርፋል። በህይወት ውጣ ውረድ ውስጥም ሰው የሌሎችን እገዛ የሚፈልግበት ወቅት ይኖራል። በተቸገራችሁበትና ሌላ ሰው ፊት በላችሁ ወቅት ያንቺና የባልሽ ዘመዶች ናቸው በፍጥነት ደርሰው አለን አይዟችሁ የሚሏችሁ። ታዲያ እነዚህን ሰዎች በመልካም ስነ ምግባር ቀርቦ ከእነርሱ ጋር ጥሩ ግንኙነት መፍጠር ምን ይላል? ከቤተሰብ ተራቅቶ ከባል ጋር ጥሩ ግንኙነት መፍጠር ምን ጥቅም አለው? በአብዛኛው ችግር በሚገጥም ጊዜ የልብ ጓደኞች የሚባሉ ሰዎች ሳይቀሩ ይርቃሉ። ቤተሰብ ግን ሁሌም ይቆማል። ምክንያቱም በሁለቱ ዘመዳሞች መካከል ያለው ስጋዊ ቁርኝነት በቀላሉ ሊፋቅ የሚችል አይደለምና። ዘመዶችህ ስጋን ቢበሩት እንኳን አጥንተን አይወረውሩትም የሚባለው አባባልም ይህንኑ የሚያጠናክር ነው። علي
ረዲየላሁ ዐንሁ አንድ ሰው ያለ ዘመዶቹ መኖር አይችልም የፈለገውን የሀብትና ልጅ ቢኖረውም ብለዋል። የዘመድ እገዛ አስፈላጊ ነው። በችግር ጊዜ ፈጥኖ ደራሽ ዘመድ ነው። ከቤተሰቦቹ የራቀ ሰው ብዙ ነገሮችን ያጣል። እመቤቴ ሆይ ለባልሽና ለራስሽ ስትይ እንደውም ወዳጅና ዘመድ ማብዛት ከፈለሽ ከባለቤትሽ ቤተሰቦች ጋር ተስማሚ። ራስ ወዳድና ግትር አትሁኚ፣ ብልህ ሁኚ። ከእነርሱ ጋር በመቆራኘት ባለቤትሽን ችግር ውስጥ አታስገቢ። በአላህም ሆነ በሰዎች ዘንድም ተቀባይነት ይኖርሽ ዘንድ ታጋሽና መስዋዕትነት ከፋይ ሁኚ። ውድና የተከበራችሁ የተወደዳችሁ ውድ ፕሮግራማችን ተከታታዮች ለዛሬ ይዤላችሁ የቀረብኩት እዚህ ላይ እናቆማለን። በቀጣይ ፕሮግራማችን በአዲስ ርዕስ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።